ሰላም ውድ የዚህ ዩቲዩብ ተከታታዮች፣ ዛሬ የምናየው የZDT ሞደም ፓስወርድ አቀያየር እና እንዴት ነው ሀክ እንዳይደረግብን ማድረግ የምንችለው የሚለውን ነው አንድ ላይ የምናየው። ይህን ቻናል ሰብስክራይብ፣ ሼር ይጠቀሙበታል ብላችሁ ለምታስቡ ሰው ሼር ማድረጉ እንዳይረሳ በዚሁ አጋጣሚ። እሺ፣ ለማንኛውም ለመፍጠን እሞክራለሁ። የትኛውም ብሮዘር ላይ ገብተን መቀየር ስለምንችል መስራትም ስለምንችል በሞባይላችሁም ይሁን በላፕቶፓችሁን ተጠቅማችሁ እንዴት ነው መቀየር የምትችሉት የሚለውን አንድ ላይ የምናየው። የትኛውም ብሮዘር ትከፍቱና ሰርች ባሩ ላይ 192 ዶት 168 ዶት 1 ዶት 1 ብላችሁ ሰርች ታደርጉታላችሁ። ይህ የሚሆነው ምንድነው? መጀመሪያ ዋይፋያችን ጋር ኮኔክት ማድረግ እንዳለብን እንዳይረሳ በዚሁ አጋጣሚ። ከዛ ዩዘር ኔሙ ላይ አድሚን፣ በተመሳሳይ ፓስወርዱም አድሚን ነው የሚሆነው በስሞል ሌተር፣ ሁለቱም ስሞል ሌተሮች ናቸው። ከዛ ሎጊን እንለዋለን። ሎጊን ብለን ከገባን በኋላ እንደዚህ አይነት ፔጅ ይከፍትልናል። ይህንን ፔጅ ሲከፍትልን በመጀመሪያ እኛ ማድረግ የምንችለው ምንድነው? ማድረግም ያለብን ኔትወርክ ላይ እንገባለን። ለምን? ፓስወርዱ መቀየር ስለፈለግን ማለት ነው። አሁን ኔትወርክ ላይ ከገባን በኋላ እዚች ጋር ትታይቸዋለች ብዬ አስባለሁ። ይቅርታ፣ እዚች ኔትወርክ ላይ ከገባን በኋላ እዚች ጋር ደብሊው ላን የምትላለች ትታያለች ብዬ አስባለሁ። ደብሊው ላን እቺን እናካታለን። ልክ አንዴ ክሊክ ስናደርጋት ደብሊው ላን ስለሚመጥ ከሚዘረዝ ቤዚክ የሚል አለች፣ ሲሳይዲ፣ ሴኩሪቲ፣ አክሰስ ኮንትሮል። ከነዚህ እኛ የምንፈልገው ፓስወርድ ስለሆነ ፓስወርድ ሴኩሪቲ የሚለውን እንጫነዋለን። ሴኩሪቲ ብለን ስንገባ እዚህ ጋር አሁን ያለንን ፓስወርድ እዚህ ጋር ሾው ፓስወርድ ብለን ማየት እንችላለን። ግን እኛ መቀየር ስለፈለግን አሁን እዚች ጋር የነበረው አሁን እኔ ስጠቀምበት የነበረው ከ1 እስከ 8 ነው፣ ጀስት ቼክ ለማድረግ ስለሆነ። እኛ ግን ምንድነው የምናደርገው? እዚህ ጋር ጠንካራ ፓስወርድ ነው መስጠት ያለብን፣ ሊገመት የማይችል ካራክተሮች እና ቁጥር እና ሜቢ ሌተሮችን ተጠቅመን ነው። እዚህ ጋር አሁን ለምሳሌ እኔ ዝም ብዬ ቴስት ለማድረግ ያክል ቴስት አት 1 2 3 እንደዚህ አይነት በሌላ በራሳችሁ እናንተ ደግሞ ጠንካራ የሆነ ፓስወርድ በመጠቀም እንደዚህ በቀላሉ መስጠት ትችላላችሁ ማለት ነው። ከዛ ይሄንን ካረግን በኋላ ልክ ይሄን የምንፈልገውን ፓስወርድ ካስገባን በኋላ ምንድነው የምናደርገው? እዚህ ጋር መተን ሰሚት ማለት አለብን። ሰሚት ስንለው ቀጥታ ከሞደሙ እንትን ያወጣናል ማለት ነው። እዚህ ጋር ምንድነው የምናደርገው? መተን ከእንደገና ኮኔክት ማድረግ አለብን ማለት ነው። እሺ፣ ድጋሚ ቅድም ያዝገብት ቴስታት 1 2 3 ያው ለመሞከር ያክል ስለሆነ አሁን ኮኔክት አድርገነዋል። ከዚህ በኋላ ቀጥለው ምንድነው የምናደርገው? እንዴት ነው ደግሞ ሀክ እንዳይደረግብን ሴኩሪቲውን መዝጋት የምንችለው የሚለው ነገር በዚሁ እናያለን።
ምንም የሚያስቸግር አይደለም። ልክ እንዳሁኑ ኔትወርክ ውስጥ ገብተን እንደ አዲስ ለመጀመር ያክል ኔትወርክ ውስጥ እንገባለን። ከዛ እዚች ጋር ያችሁት የቀድሞ ተመሳሳይ ነው። ደብሊው ላን የሚለውን እነካዋለን። ልክ ደብሊው ላን ስነካ ቤዚክ ኤስኤስአይዲ ብሎ እቺ ደብሊው ፒኤስ የምትለዋን እቺኛዋ ልክ ስትገቡ ይሄ ፒቢሲ የሚለውን ታገኙታላችሁ። ከዛ እዚህ ላይ ከነበረ ምንድነው የምናደርገው እኛ ዲሰብል እናደርገዋለን። አሁን ዲሰብል ሆኗል። ቀጥታ ምንም ነገር ሳነካ ከዚሁ ሎግ አውት ብለን እንወጣለን ማለት ነው። ሀሳብ አስተያየታችሁን በኮሜንት ሴክሽን አስታውቁን። ማስተካከልም ያለብኝ ነገር ካለ እንዳስተካክል። ስለተከታተላችሁኝ በጣም ነው የማመሰግነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ለሌላም ቪዲዮዎች አበረታቻ ስለሚሆን አመሰግናለሁ።